እንዴት ናችሁ? ዛሬ ትንሽ ደክሞኛል። አይ ቲንክ 2 ቀን ሆነኝ ጥሩ እንቅልፍ ከተኛሁ። በግል ፐርሰናል ጉዳይ ግን ምንድነው ፖይንቱ ሜክ ማድረግ የፈለኩት በተለይ ውጭ ሀገር ሆነን ለምን ምንኖር እናቶች የሆነ ችግር ለምሳሌ ልጆች ሲታመሙ የሆነ ነገር ሲገጥመን ምናሳልፈው እንትን ከባድ ነው። ስራ ካለን ፉል ታይም እየሰራችሁ ከሆነ ወጣችሁ እንኳን ፓርት ታይም ነው ከቤት የምሰራው ከዛ ቢዝነሴን ነው የምሰራው ግን አይ ካን ኢማጂን ምን ያህል ስትራግል እንደምታረጉ እና ምን ያህል ጠንካራ እንደሆናችሁ ልነግራችሁ ነው አንደኛ። ሁለተኛ ደግሞ ለህልማችሁ ግን አትተኙ። ለምሳሌ እኔ ለስራ አይደል እዚህ ጋር የመጣሁት ለስራ አይደለም። አም ቢልዲንግ የራሴን ቢዝነስ እና አም ወርኪንግ ኦን ዳት በደንብ ማለት ነው እየጠነከርኩኝ እና ዋሪፍ ይሄ ነገር ለሰው ተቀጥሬ እየሰራው በሆን ሪሊ ያደርገዋለሁ አላደርገውም። ግን it gets you excited እና ታዩትን ወደፊት ድሪም የምታደርጉትን ነገር አቺቭ ለማድረግ አይ ኖ ኢትስ ታፍ ቻሌንጂንግ ነው፣ ከባድ ነው፣ ይደክማል። ግን ስቴይ ስትሮንግ እዛ ላይ ፎከሳችሁ ላይ ማለት ነው። ጥሩነቱ ደግሞ የራሳችሁ ነገር ላይ ስትሰሩ ደግሞ you'll stay focused ታይማችሁን ጊዜያችሁ እንዴት ማኔጅ እንዳለባችሁ ኢቭን ዘ ታፈስት ታይም እንኳን እንዴት ጊዜያችሁ ማኔጅ እንዳለባችሁ እየተማራችሁ ትሄዳላችሁ። ቢካዝ ኢምፖርታንት የሆነው ነገር ምን እንደሆነ ስለምታውቁት ማለት ነው። አዎ እሰራለሁ፣ አዎ ተቀጥሬ እየሰራሁ ነው። አት ዘ ሴም ታይም የራሴን ቢልድ እያረኩኝ ነው። ግን you know what ያ ህልሜ ያበረታኛል፣ ጠንካራ ያደርገኛል። ምንም ያህል ቻሌንጂንግ ሴናሪዮ ቢኖርም ኤቭሪዴይ ላይፍ ላይ it's giving me the energy ማለት ነው more strong እንደሆነ እና እሱም ሼር ለማድረግ አስቤ ነው። ሴቶች ከሆናችሁ እናቶች ከሆናችሁ don't give up on your dreams ማለት ነው። ምክንያቱም አንድ ቀን እውነት ሊሆን ስለሚችል። thank you